በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንደኛው የአቡነ ገብረ መንፈስ ቅዱስ ተአምር። የአቡነ ገብረ መንፈስ ቅዱስ ተአምር ለማየት ለመስማት እጹብ ድንቅ ነው። አንድ ኃጢአተኛ ሰው ነበር። ብዙ ሥራ የሚያደርግ ጣዖትን በማምለክ ምስልን በመስራት በማመንዘር ብዙ ኃጢአት ይሠራ ነበር። አንድ ቀንም የአቡነ ገብረ መንፈስ ቅዱስን ገድል የሚያናግር መጽሐፍ ወዳለበት በመጋቢት 5 ቀን ሄደ። ገድሉን ኪዳኑን የሚናገር መጽሐፍ ሲነበብ ጌታ የጻድቁን መታሰቢያ ለሚያደርጉ የሰጠውን የምህረት ኪዳን እንደ ሰጠው ሰማ። ከዚህ በኋላ ያ ሰው ከእንግዲህ ወዲህ የጻድቁን መታሰቢያ አደርጋለሁ በጸሎቱም እታመናለሁ ብሎ አሰበ። እንደዚሁ የአቡነ ገብረ መንፈስ ቅዱስን የገድሉን መጽሐፍ ሰምቶ ከዚያ ወጥቶ ሲሄድ በመንገድ ያሸመቁ ወንበዴዎች አግኝተው ጽኑ ድብደባ ደበደቡት፣ ልብሱንም ገፈው ወሰዱበት። ከዚህም በኋላ በደም ተነክሮ ወደ ቤቱ ገባ። በዚያች ቀንም ሞተ። መላእክትም መጥተው ነፍሱን ወደ እግዚአብሔር ዙፋን ፊት ወስደው አቆሟት። ያን ጊዜም አቡነ ገብረ መንፈስ ቅዱስ መጥቶ በእግዚአብሔር ፊት ቆመና አቤቱ ይህችን ነፍስ ማርልኝ፣ ለእኔ ባደረግከው ቸርነት በሰጠኸው ቃል ኪዳን አምናለችና። ጌታችንም ስለ አገልጋዬ ስለማይታበል ቃሌም ኃጢአቷን ይቅር ብያታለሁ፣ ወደ መሃይምናን አንድነት ውሰዷት አለ። ቅዱስ ሚካኤልን ወደ ዘላለም ሕይወት እንዲወስዳት ባዘዘው ጊዜ አቡነ ገብረ መንፈስ ቅዱስ ደስ አለው፣ ፊቱም እንደ ፀሐይ በራ። ያችም ነፍስ ወደ ዘላለም ሕይወት ገባች። ጸሎቱ ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን።